አማኞች ተስፋ በሚያስቆርጥ ሁኔታ ውስጥ ሲኖሩ ከዛ ተስፋ መቁረጥ ውስጥ እንዲወጡ ወይም ጠንካራ እንዲሆኑ ምን የምትላቸው ነገር አለ? ይቅርታ ቁርሴን እየተመገብኩ ነው። ታውቂያለሽ፣ በህይወታችሁ ውስጥ ችግር ሲያጋጥማችሁ እንዲህ ብላችሁ ትጠይቁ ይሆናል፣ መቼ ነው ግን የሚያበቃው? ጌታ ሆይ ለምን? ጥፋቴስ ምንድን ነው? ምን በደልኩ? ምናልባት ከብዙ ዓመት በፊት የሰራሁት ኃጢአት ይሆን? ለዛ ይሆን አሁን እግዚአብሔር እየቀጣኝ ያለው? ለዛ ይሆን ሰይጣንም እየተዋጋኝ ያለው ብላችሁ ታስቡ ይሆናል። ነገር ግን እንደዛ አይደለም። ፈተና ወደ ህይወታችሁ ሲመጣ ይህን ጥያቄ ጠይቁ። ጌታ ሆይ ለምን አይነት ዓላማ እያዘጋጀኸኝ ነው? በእኔ ላይ ዓላማህ ምንድን ነው በሉት። ታውቂያለሽ፣ ህመም ልክ እንደ አፈር ፍሬ ለማፍራት የሚጠቅም መሳሪያ ነው። ምክንያቱም እግዚአብሔር ባህሪያችን እንዲገራና በእርሱ ላይ እንድንታመን በጫና ውስጥ ያሳልፈናል። እግዚአብሔር ያለ ምክንያት በህመም ውስጥ እንድናልፍ አያደርግም። በስቃያችን ወይንም እያለፍንበት ባለው ፈተና አይደሰትም። በፍጹም እንደዛ አይደለም። ይልቁንም ጠንካራ እንድንሆን እየሰራን ነው። ለዚህ ነው የያዕቆብ መልእክት ምዕራፍ 1 ቁጥር 4 ላይ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም የሚለው። ስለዚህ ሁል ጊዜ ለውጥ ካለ በፈተና ውስጥ ማለፍ አለ። ነገር ግን የፈተናው ጊዜ እስኪያልፍ ድረስ በትዕግስትና ተስፋ ባለመቁረጥ ውስጥ ጠብቁ። ምክንያቱም በፈተና ውስጥ ስታልፉ እግዚአብሔር ወደ ጉያው እያስጠጋችሁ ነው እንጂ እየቀጣችሁ አይደለም። ስለዚህ ጠንካራ ሁኑ። ምክንያቱም በህመም ውስጥ ብታልፉ እንኳን አጽናኙ መንፈስ ቅዱስ አብሯችሁ አለ። ይህንም ፈጽሞ አትርሱ።